ሰላም እግዚአብሔር ይብዛላችሁ ውድ ቤተሰቦቼ እንዴት ዋላችሁ? እንዴት ሰዓት ደረሳችሁ? እኔ ያለው እግዚአብሔር ይመስገን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ስልካችን ስታክ እያደረገ እያስቸገረን ነው። ስልካችን ሞልቷል። ከተለያዩ ከምንጠቀማቸው ሶሻል ሚዲያዎች እናጠፋዋለን። ነገር ግን ስልካችን አሁንም እንትን አይልም፣ አይከፍትልንም፣ ይዘጋል፣ ስታክ ያደርጋል። ላይቭ ላይ እንዳለንም ባክ ብሎ ራሱ ያስወጣናል ትላላችሁ አንዳንዶቻችን ማለት ነው። እና ከተለያዩ ሶሻል ሚዲያ ላይ የምንጠቀማቸውን ነገሮች ለማጥፋት ስንሞክር የጠፉ ይመስልናል እንጂ አልጠፉልንም። እንዴት ማጥፋት እንዳለብን ላሳያችሁ። ለምሳሌ እኔ ወደ ራሴ ጋላሪ ልግባላችሁ። እዚህ ጋር አሁን ስንት ቪዲዮ አለኝ? 120 ቪዲዮ አለኝ። 120 ቪዲዮ እንግዲህ እነዚህ ናቸው ማለት ነው። አንዳንድ ነገሮችን አፕዴት የማደርጋቸው ነገሮች ናቸው። ማለትም እንደዚህ ቪዲዮ ስሰራ ምናምን ያሉ ናቸው። እና እነዚህን ቪዲዮዎች ለምሳሌ የማልፈልጋቸውን ላጥፋቸው። ጋላሪ ላይ አሁን ያለሁት ጋላሪ ላይ ነው። ከዚህ ልጀምር። ከዚህ እንደዚህ አድርጌ ሁላቸውንም ላጥፋቸውና ማለትም ማልፈልጋቸውን ማለት ነው። አሁን እንግዲህ አስተውሉ። እዚህ ጋር አሁን እያጠፋዋቸው ያሉት በኋላ ላይ እንዴት እንደምናገኛቸው አሳያችኋለሁ። ቪዲዮውን እንዳላስረዝምባችሁ በቃ ይሄ የተወሰነውን በዚህ መልኩ አሁን እዚህ ጋር ዲሌት የሚል አለ። አሁንም ዲሌት አደርገዋለሁ። በቃ አሁን ቅድም ያያችኋቸው የሉም ማለት ነው፣ ተደልተዋል። እነዚህን እንዴት አገኛቸዋለሁ? እንደምመለስና አሁን ዋናው ቁም ነገሩ ጋላሪ ላይም ደለታችሁ፣ ሜሴንጀር ላይ፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትስአፕ ላይ ደለታችሁ ስልካችሁ የተደለተ እንዳይመስላችሁ። አልተደለተም። ምናልባት ሳታውቁ ደልታችሁ በዚያው አጋጣሚ ደግሞ ሳታውቁ ተደልቶባችሁ ወይኔ ተደለተብኝ የምፈልገው ቪዲዮ፣ ወይኔ ተደለተብኝ የምፈልገው ዶክሜንት ብላችሁ ራሳችሁን ማበሳጨት አይጠበቅባችሁም። እናንተ ናችሁ አሁንም ገብታችሁ ማጽዳት ያለባችሁ ማለት ነው። እሱም እንዴት ነው? እዚህ ጋር እንገባለን። አያችሁ፣ ከታች ስንወርድ ፒክቸር የሚል አለ፣ አናዘር የሚል አለ። እዚህ ጋር ደግሞ ድሌት የሚል አለ። ይችን እንነካለን። አሁን ቅድም ጋላሪ ላይ የደለትነውን ቪዲዮ የደለትነውን ነገር እዚህ ላይ እናገኛለን። እንዴት እናገኛለን? ላሳያችሁ። እዩት። አያችሁ፣ ሁሉም የተደለተችው ሁሉም አለች። ስለዚህ እናንተ ስልካችሁ ስታክ የሚያደርግባችሁ ኢሞ፣ ዋትስአፕ፣ ሜሴንጀር ላይ ስለደለታችሁ ስልካችሁን አጸዳችሁ ማለት አይደለም። ስልካችሁ አልጸዳም። ግዴታ እዚህ ውስጥ ገብታችሁ ክሊር ካላደረጋችሁት መጽዳት አይችልም። ስለዚህ አሁን እንግዲህ አስተውሉ። ከዚህ ላይ ያለ ቪዲዮ ቅድም ጋላሪ ላይ እያሳያችሁ ነበረ። ይህን ቪዲዮ ድጋሚ ያገኘዋለሁ ብያችሁ ነበረ። ያው ድጋሚ አግኝቼዋለሁ። አሁን ግን ይህን ቪዲዮ ድጋሚ እንደማላገኘው አሳያችኋለሁ ማለት ነው። ድጋሚ እንደማላገኘው አሳያችኋለሁ። ግን ከዚህ ውስጥ እናንተ ምናልባት ጋላሪ ላይ ሳታስቡት ደልታችሁ ምናምን ከሆነ ደግሞ መመለስም ትችላላችሁ። ለምሳሌ ከመደለቴ በፊት እንዴት እንደሚመለስ ላሳያችሁ። ለምሳሌ ምን ልመልስ? እዚህ ጋር ለምሳሌ ጋላሪ ላይ ቅድም ደልቼዋለሁ። አሁን መልሼ ወደ ጋላሪ ልመልስላችሁ። የራሴን ታምኔል የሁብዝ ቡሬ የሰራሁትን ታምኔል ልመልስላችሁ። ይችን ማለት ነው። ይችን ልመልስላችሁ። ይችን እንዴት ነው መመልሳት? እንደዚህ አደርግና እዚህ ጋር ሁለት ይመጣልኛል። ሪስቶሪ ይልናል። እዚህ ላይ ደግሞ ድሌት ይልናል። ሪስቶሪ ስናደርጋት ይቺ ቅድም ጋላሪ ላይ ገብተን የድልትናት ተመልሳ ወደ ጋላሪ ትመለስልናለች ማለት ነው። ትመለሳለች። ግን እዚህ ጋር ኦል ብለን ክሊር ካደረግነው ጠፋ ማለት ነው። አያችሁ፣ አጠፋ ነው። ቀድሜ መልሼ ያሳያችሁን እንዳትረሱ፣ መመለስም ትችላላችሁ። ደግሞ ጋላሪ ላይ እና የተለያየ የምትጠቀሙበት አፖች ላይ የደለታችሁትን ሙሉ ከዚህ ጋር ታገኙታላችሁ። መደለት ከዚህ ጋር ትደልታላችሁ ማለት ነው። አሁን ወደ ጋላሪ እንሂድ። ቅድም የመለስኳት ቪዲዮ እዩት። የሁብዝ ቡሬ አሰራር የምትለው ቪዲዮ ወደ ጋላሪ ተመልሳለች ማለት ነው።
እንጂ አሁን ቅድም ያልኩት እዚህ ላይ የለም። ይኸው የለም ማለት ነው። ስለዚህ አሁን ደግሞ የማሳያችሁ ምንድነው እንዴት ነው ስልካችን እንዳጠቃላይ ክሊር ማድረግ የምንችለው፣ እንዴት ነው ስልካችን እንዳጠቃላይ ክሊር ማድረግ የምንችለው የሚለውን ነው። ቀጥታ ወዴት እንሄዳለን? ሴቲንግ እንሄዳለን። ሴቲንግ እንሄዳለን። ሴቲንግ ማለት ይቺ ናት። ሴቲንግ እንሄዳለን። ሴቲንጋችንን እንነካለን። ቀጥታ ወደ ታች ነው የምንወርደው። ይኸው የተለያዩ አማራጮች ይሰጠናል። ቀጥታ ወደዚህ ነው የምንሄደው። እዚህ ጋር እንመጣና ሲስተም አፕዴት የሚል ይመጣል። ሲስተም አፕዴትን ስንነካ ሙሽኪላ ሲስተም አፕዴትን ስንነካ እንደዚህ የተለያዩ እንትኖች አሉ። ሲስተም አፕዴትን ስንነካ እንደዚህ ብዙ ነገሮች አሉ። ከዚህ ጋር ምን ትላለች መሰላቸው? ሬስት የምትላለች ይቺ ማለት ነው። ስነካት ታስተውሉ። እዚህ ጋር ሬስት የምትላለች። ሬስትን ስትል እዚህ ጋር 3 ነገሮች ይመጡልናል። አንደኛው ሬስት ኦል ሴቲንግ። ሬስት ኦል ሴቲንግ ማለት የስልካችሁን ሙሉ ማጥፋት ማለት ከጋላሪ ላይ ከተለያዩ ነገሮች ላይ ያለውን ማጽዳት ማለት ነው። ሬስት ኔትወርክ ሴቲንግ ማለት ደግሞ በቃ ሙሉ ዋይፋዩን ሁሉንም ነገር ማጽዳት ማለት ነው። ሬስት ፎን ማለት ደግሞ የስልካችሁን አፖችን እንዳለ መደለት፣ ልክ እንደ አዲስ ስልክ እንደገና አፕዴት ለማድረግ ስትፈልጉ ሬስት ፎን የምትለዋን ትነካላችሁ። ግን ሬስት ፎን የምትለዋን የምትነኩ ስልካችሁ ላይ መጀመሪያ ስልካችሁን ስትገዙ የከፈታችሁበትን ስልክ ቁጥር፣ ኢሜይል፣ ፓስወርድ የምታውቁት ከሆነ ነው እናንተ መደለት የምትችሉ። እናንተም ያን ፓስወርዳችሁን የማታውቁ ከሆነ እናንተ መደለት አትችሉም። ግዴታ ስልክ ቤት ሂዶ በኮምፒውተር ነው መደለት የሚችለው ማለት ነው። አያችሁ፣ ከዚህ ላይ አሁን እነዚህ ነገሮች አሉ። እነዚህ ነገሮች ማጥፋት ማለት ነው። ሬስት ፎን ማለት እነዚህ ነገሮች የተለያዩ የምጠቀማቸውን የስልኮችን አፖች እንዳለ ማጥፋት ማለት ነው። አጥፍቼ እንደ አዲስ አፕዴት ማድረግ ነው። እኔ ግን ማድረግ ስለማልፈልግ እዚህ ጋር ሬስት ፎን የምትለውን ስትነኩት ይሄ እንዳለ ይጠፋና ስልካችሁ እንደ አዲስ ይሆናል ማለት ነው። እንደ አዲስ ይሆናል። እዚህ ጋር ይሄን የምትነኩ መቼ? ሶስተኛው ላይ ማለት ነው። ሶስተኛው ላይ ነው። ሁለተኛው ላይ ስንሄድ እንዲህ ነው የሚለው ሬስት ኔትወርክ ሴቲንግ ይላል። ይሄ ስልካችሁን ሙሉ ማጥፋት እንደ ማጥፋት ማለት ነው። እና ማጥፋት ለምሳሌ ስልካችሁ ላይ ኔትወርክ ያለ ሁሉም ነገር ክሊር ማድረግ ነው እንጂ አንደኛችሁን ስልኩን አፕሊኬሽኖችን ምናምን ይደልታል ማለት አትችሉም። እዚህ ጋር ደግሞ የመጀመሪያው ኔትወርክ ሴቲንግ፣ ፊንገርስ ፕሪንት፣ ፌክ ሪኮስትድ ዳታ፣ ሎክ ስክሪን ፓስወርድ፣ የስልካችን ፓተር፣ የስልካችን ክሊር እንትን ምንድነው ጋላሪ ከቨር ምናምን የምናደርገው ይቅርታ ከቨር የምናደርገው ሁሉም ነገር ስልካችን እንደገና እንደ አዲስኛ ለማሳመር ብለን ለምሳሌ ጥቅስም ሆነ ፎቶም ሆነ የተለያዩ ነገሮችን ተጠቅመን ስልካችን ለማሳመሪያ የምናደርጋቸው ነገሮች ይጠፋሉ፣ ዋይፋዩም ይጠፋሉ። ይህ ማን ነው? የመጀመሪያውን ከታች ሬስት ኦል ሴቲንግ የሚለውን ከነካን ማለት ነው። እና ውድ ቤተሰቦች መቼም ይገባችኋል ብዬ አስባለሁኝ። ቪዲዮ ካልገባችሁ አሁንም ኮሜንት ላይ ጻፉልኝ። በሚገባችሁ በሌላ ነገር ደግሞ ይዤላችሁ እመጣለሁ። እኔ የገባኝና እኔ የተረዳሁትን ነው ለእናንተ ያካፈልኳችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌሎች እንዲደርስ አድርጎ አመሰግናለሁ።